አላህ ይህንን የመሰሉ ነቢይ ልኮልን ሞዴሉ ነው አሳይተውን አይሻ ረዲየላሁ ዐንሃ ከሶፊያ ቤት የመጣ ምግብ ረሱል ሰለላሁ ዐለይሂ ወሰለም እንግዶቻቸው ጋር በተቀመጡበት እንግዳ መጥቶባቸዋል ነብዩ ሰለላሁ ዐለይሂ ወሰለም ብላ ላከች ምግብ። አይሻ ረዲየላሁ ዐንሃ ከእንግዶቹ ፊት ያንን ምግብ ወረወረችው፣ ለቀቀችው። እቃው ተሰባበረ፣ ምግቡ ተደፋ። እንግዳ ፊት ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ሰው ባለበት ነው ነገር የተደረገው። ተንበርክከው እቃውን እያነሱ ምግቡን እያነሱ ፈገግ እያሉ ጋረት ኡሙኩም እናታችሁ ቀናች፣ በአንቺ አይሻ እቃውን ተኪላት خلاص ማለት እኔ ሚስቴ ዛሬ ድምጿን ከፍ አድርጋ ስትናገረኝ እንኳን ምንድነው ሪያክሽን? እንኳን እንግዳ ፊት እንደዚህ አይነት ስራ ሰርታ ማለት ነው። እንዴት ብትንቀኝ ነው ማለት ሁሉም ሐያታችን ውስጥ ረሱል ሰለላሁ ዐለይሂ ወሰለም ሞዴል መሆን የሚችሉበት የስነ ምግባር ልና ላይ ነው ያሉት። እኛ ዛሬ የት ነን? ምናልባት የኢትዮጵያ ሙስሊሞች ባለፉት የአጼዎቹ ስርዓቶች ጀምሮ ያለውን ፈተና መወጣት የቻሉት ያለባቸውን ግፍ ተሻግረው ዛሬ ዲን እዚህ የደረሰው በስነ ምግባር ልዕልናቸው ነው፣ በሞራል የበላይነት ነው። ፖለቲካዊ ስልጣን ባይኖራቸው በአጼዎች ግፍ ውስጥ የወደቁ ቢሆኑም እንደዛ እየተረገጡ የቤተ ክርስቲያን የተሰበሰበ ምጽዋት የተሰበሰበ ገንዘብ ሀጂ ቤት አስቀምጡ ተብሎ የሚሰጥበት ታሪክ ተቋጥሮ የዚህ ቤተ ክርስቲያን ተብሎ ተጽፎ የሚቀመጥበት ሙስሊሞቹ ጋር የሚቀመጥበት ታሪክ ሰምተናል። ዛሬ ያን የሞራል የበላይነት በስነ ምግባር እስልምና የሚያስተምረን ምን ያክል አለን? ረሱል ያቆናል ወይ? እኔ ከባድ ፈተና ነው። ናፍቆቱ ያው ናፍቆት ነው፣ ሁሉም ሙስሊም ልብ ውስጥ ያለ ነው። በተለይ የሐበሻ ሙስሊም የተለየ መገለጫው ነው። የጥንት ስነ ጽሁፎቻችን ቢታዩም ይህንን ነው የሚመሰክሩት። ግን ከኢሞሽን በላይ ትንሽ ሰምዋት አናላይቲካል መሆን የሚጠበቅብን ይመስለኛል። እውነት ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም የወደድነው? የወደድነው ልንከተላቸው ነው። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና መልካም አርአያ